አንድ ልጅ 3-4 ልጅ ወልድልሃለሁ። ካለሁበት ችግር ብቻ በሰላም ልውጣና እኔም ሚስቴን እንግዲህ አሁን ኦሬዲ እኮ አረገሽልኝ ሚስቴ ሆንሽ ማለት ነው። ሁሉ ሰዓት ምንም አናደርግም ስንል ግን አውቀን አደረግንና ከዛ ሰርፕራይዝ ትንሽ ይድዬ ነው እኔ ሰርፕራይዝ አረ ዝም በል በቃ። አረ በተራታ ወዲህ ሲያመጣ እኮ ማወቃቸው አይቀርም ምን እንዳደረግን እኮ አደባባይ ያየዋል። አሁን ተናገር ይወጣልኝ እንጂ እንዴ ጨረቃ ፋሚሊ እኮ እኔ ቤተሰቦቻችን ናቸው እኮ ይገባኛል። ግን እሺ በቃ አረ ዝም በል በእናትህ እንዴ ደስታ እኮ ነው አይደል? እንዴ ልጅ እኮ ደስታ ነው በረከት ነው። አደረግን ትላለህ አንተ እና ሳናረግ ታዲያ ዝም ብሎ ራሱ መጣ ልትይ ነው? ስላደረግን እኮ ነው የመጣው። ተደረገ ልጅ መምጣቱ ነው ዋናው ነገር። ብቻ ግን እዩት ቤተሰብ ያሳያቸው ነው በቃ ይታያል። ካሜራማን ይታያል፣ በደንብ ይታያል። እኔ ልጅ ስላለ ሆዴ ውስጥ መንቀሳቀስ የለብኝም። ይሄንን ነገር በፍሬም ነው ማስቀምጠው። ያው ልጃችን ይታያል አይደል? እና እቺን ከሽንቷ ላይ ካደረግን በኋላ ነው እንትን ይመጣውና ቅመሜ ተንበጫብጫ ነበረ። ቢሆንም ተሳክቶልኝ እርግጠኛ ለመሆን አልትራሳውንድ ምናምን ታያለው ብዬ ተስፋ አደርጋለሁ። ምን ላሳይ ድጋሚ አልታየም። በጣም ተጨነቅ ካሜራማን። ደስ ብሎሃል ነው? ካልታየ አሳይ ካልታየ እኔሽ ላሳይ። እኔ ነኝ የማሳየው። ይሄው ያዥ አምጥቼ ላሳይልህ። ይሄው አምጣ። ቆይ እኔ ላሳየው። እሺ እኔ ማሳያለሁ። ምን ሆዷ ሲገፋ መታየቱ ከየት ይቀራል? ይታያል። ተፈታ የቀበቱ የታባቱ እና እንግዲህ ይህንን የመጀመሪያ ልጅ እንግዲህ መልእክት ላስቀምጥልህ እና ይሄ አንተ እንደተጸነስክ ያወኩባት ቀን ናት። በፍሬም የምርደስ አንቺ እንደተጸነሽ የታወቅሽበት ቀን ነውና የምር አስቀምጧለሁ በፍሬም እምረሳው ቀን አይደለም። በጣም ላይክ ፍሬን ማየቴ እኔ አላቅም። በዚህ እድሜ እንደዚህ አይነት ቦታ በጣም የሚጨንቅ ነገር ቢኖረውም ግን ደስ የሚል ነገር ግን ይበዛዋል። እውነቱን ስነግርሽ ወይ ስነግርህ እናንተ ከመወለድ በፊት ብዙ ችግር ውስጥ ነበር። ኧረ ላውራ በእግዚአብሔር አይኝ አባት ደስ ይለዋል። ጭራሽ ገና አድርጎ ሊዳር አናቱና መዘጋዘገው። እቺን የዚህችን ዓለም መከራ በደንብ ታያታለህ ስትመጣ። ወንድ ከሆንሽ ሴት ከሆንሽ ደግሞ ተንከባክቤ አንተ ወንድ ከሆነ ለምን እሺ፣ አሁን በዚህ አንጣላም። የምር ልጅ እንዳይወጣ ምን ማለት ነው? አልተረጋጋም መሰለኝ። ወንድ ከሆነ እንደኔ እኔ ፍዳይና ያቺ አይደለ እዚህ አድርሼ ያሳደግኩት አይደለ? እሱም መከራውን አይቶ ልጅ ፍሬውን ያሳየኝ። እሺ የምር ግን ሴት ከሆንሽ ሳሏሽ ልንገር መልእክት ላስቀምጥ እንዴ አኩራፊ